ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬም እንደገና በእግዚአብሔር ቃል ወደ እናንተ ተመልሻለሁ። የእግዚአብሔርን ቃል በውስጤ የእግዚአብሔር መንፈስ እንዳስቀመጠው ዛሬም እግዚአብሔርን ቃል ወደ እናንተ ይዤ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አብራችሁን የእግዚአብሔርን ሐሳብ እንድትከፋፈሉ በጌታ ፍቅር እጋብዛችኋለሁ። ዛሬ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 24ን በጥቂቱ አለፍ ብዬ አነባለሁ። ከዛ በውስጥ ያለውን የእግዚአብሔርን ሐሳብ አካፍላችኋለሁ። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 24 ከቁጥር 8 ጀምሮ። ከእርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ። ከሳኦልም በኋላ ጌታዬ ንጉሴ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ፣ ዳዊትም ወደ ምድር ተጎነበሰ፣ እጅ ነሳ። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚሉህን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻው ውስጥ እግዚአብሔር በእጅ አሳልፎ እንደሰጠ ዓይንህ ታያለች። አንተንም እንድገድልህ ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራውልህ። ደግሞም አባቴ ሆይ የልብስህ ዘርፍ በእጄ እንዳለ ተመልከተ እወቅ። የልብስህንም ዘርፍ በቆረጥኩ ጊዜ አልገደልሁህም። ስለዚህም በእጄ ክፋትና በደል እንደሌለ አንተም ነፍሴን ልትወስድ ምንም ብታሳድደኝ እንዳልበደልኩ ተመልከት እወቅ። እግዚአብሔር በእኔና በአንተ መካከል ይፍረድ፣ እግዚአብሔርም አንተን ይበቀልልኝ፣ እጄ ግን በአንተ ላይ አትሆንም። በጥንት ምሳሌ ከኃጢአተኞች ኃጢአት ይወጣል እንደተባለ እጄ ግን በአንተ ላይ አትሆንም። የእስራኤል ንጉሥ ማንን ለማሳደድ መጥቶአል? አንተስ ማንን ታሳድዳለህ? የሞተ ውሻን ወይስ ቁንጫን ታሳድዳለህን? እንግዲህ እግዚአብሔር ዳኛ ይሁን፣ በእኔና በአንተ መካከል ይፍረድ፣ አይቶም ይሟገትልኝ፣ ከእጅህም ያድነኝ። እንዲህም ሆነ፣ ዳዊት ይህን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል ልጄ ሆይ ዳዊት ይህ ድምፅህ ነውን? አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ። ዳዊትን አለው፣ እኔ ክፉ በመለስሁልህ ፈንታ በጎ መልሰህልኛልና አንተ ከእኔ ይልቅ ጻድቅ ነህ። እግዚአብሔርም በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝም። ለእኔ መልካም አድርገህልኛል። አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረክልኝ ቸርነት እግዚአብሔር ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልም መንግሥት በእጅህ እንድትጸና እኔ አውቃለሁ። አሁን እንግዲህ ከእኔ በኋላ ዘሬን እንዳትቆርጥ ከአባቴ ቤት ስሜን እንዳታጠፋ በእግዚአብሔር ማልልኝ። ዳዊትም ለሳኦል ማለለት። ሳኦልም ወደ ቤቱ ሄደ፣ ዳዊትና ሰዎቹም ወደ አምባው ወጡ ይላል የእግዚአብሔር ቃል። ክብር ለዘላለም ለእግዚአብሔር ይሁን። እንግዲህ በዚህ ክፍል ላይ እንደምንመለከተው ዳዊትና ሳኦል ጠላትነት ፈጥሮ ዳዊት ባልሰራበት ስራ፣ ዳዊት ባልዋለበት ቦታ አስውለውት ዳዊት ያላደረገውን እንዳደረገ አውርተውበት ሳኦል ዳዊትን ለመግደል ሲነሳ ትመለከታላችሁ። ዳዊትን በምድረ በዳ ሲያሳድደው የነበረው ሳኦል አቅም ያለው ንማካሪ ያለው ብዙ የጦር ሰራዊት ያለው ሰው ነው። ዳዊት ግን አቅም የሌለው በእግዚአብሔር ብቻ የታመነ በጥቂት ሰዎች ጋር ብቻ የታጀበ ሰው፣ ያ ትንሽ ብላቴና እስራኤልን ከጉድ የታደገ ብላቴና ሳኦል ይነግሳል ብሎ ስለፈራ፣ ስፍራን ይወስዳል ብሎ ስለፈራ፣ እንዲሁም ደግሞ ልክ አሁን እንዳነበብኩላችሁ
ዳዊት ክፉ ነገርን ካንተ ይሻል ብሎ ያወሩለት ሰዎች ስላሉ ካንተ በኋላ ዳዊት ሊነግስ ይፈልጋል፣ አንተም መግደል ይፈልጋል ብሎ ለሳኦል የነገሩት ሰዎች ስላሉ ሳኦል ዳዊትን ሊገድል በምድረ በዳ ዳዊትን ያሳድደው ጀመረ። እንግዲህ ዳዊት ምንም ሳኦልን በሸለቆ ውስጥ ቢያገኘውም ሳኦልን ለመግደል አቅም ቢያገኝም ዳዊት ግን ሳኦልን ለመግደል አልፈለገም። ከዳዊት ጋር የነበሩ ሰዎች ነፍስህን ሊያጠፋ የሚፈልገው አንተን ሊገድል የሚፈልገው ሰው በእጅ ገብቷል ብለው ጥቅስ ቢነግሩትም እግዚአብሔር እንደተናገረ ሊያጠፋ የፈለገው ሊገልህ የሚፈልገው አሳልፎ ሰጥቶሃልና በል ግደለው ብለው ሲነግሩት ዳዊት ግን እግዚአብሔር በቀባው ላይ እጄን አላነሳም ብሎ እምቢ አለ። ክፉ የሚያደርግባችሁ ላይ ክፋትን አታድርጉ ብዬ ርዕስ የሰጠሁት ለዛ ነው። ሳኦል ምንም እንኳን ዳዊትን ሊበቀለው ሊገለው በልጅነቱ ሊቀጨው ህልሙን ከመንገድ ሊያስቀር ቢፈልግም ዳዊት ግን አንድ ነገር ያውቃል። ሳኦልን በዛ ስፍራ ያስቀመጠው እግዚአብሔር እንደሆነ ያውቃል። ዳዊትን የሾመው እግዚአብሔር እንደሆነ ሁላ ዳዊትን የቀባው እግዚአብሔር እንደሆነ ሁላ ያ ክፉ ሳኦልንም የቀባው የሾመው እግዚአብሔር እንደሆነ ዳዊት ያውቃል። ለዛ ነው ዳዊት ሳኦልን ያልገደለው። ከሳኦል ልብስ ላይ ጨርቅ ቢቆርጥም ዳዊት ግን ልቡ ተጸጸተ። ዳዊት ግን ያንን በማረጉ ራሱ እጅግ አዘነ። ምን አይነት ልብ ነው? ምን አይነት ልብ ነው ለዳዊት የተሰጠው? እግዚአብሔር አምላክ ያንን ልብ በኢየሱስ ስም ለእያንዳንዳችን ያድለን። ዛሬ አመጽ በበዛበት በዚህ ዘመን፣ ክፋት በበዛበት በዚህ ዘመን አይደለም ሰው ጠላቱን ወዳጁን እንኳን አሳልፎ በሚበላበት በዚህ ዘመን፣ ሰው ለራሱ ብቻ በሚኖርበት በዚህ ዘመን ለጠላቱ የሚራራ ምንኛ የታደለ ነው! ምንኛ እግዚአብሔርን የመምሰል ሕይወት ነው ወገኖቼ። ዳዊት እምቢ አለ። የሚገርማችሁ ይህ ምዕራፍ 24 ዳዊት ሳኦልን አልገልህም በእኔና በአንተ መካከል ግን እግዚአብሔር ይፍረድ ሲያወራው ራሱ አባቴ ሆይ እያለ ነው የሚያወራው። እጅግ ክብር ሰጥቶት ነው የሚያወራው። ጠላቱ ነው፣ ሊገለው ነው የሚፈልገው። ዋው! ግን የሚገባውን ክብር ይሰጠዋል። የሚገባውን ነገር እየሰጠው ነው የሚያወራው። ሪስፔክት እያደረገው ክብሩ ላይ ሳይወርድ ሳይጸየፈው ጠጋ ብሎ ያወራዋል። ልጄ ሆይ እያለ ሳኦልን ሲያወራው ትመለከታላችሁ። ስለዚህ አባቴ ሆይ አንተ ግን ልትገለኝ ፈለግ፣ በእኔና በአንተ መካከል ግን እግዚአብሔር ይፍረድ አለ። ሳኦል ራራለት። ልጄ ሆይ ራራህልኝ ይለዋል ሳኦል። አዘንክልኝ፣ እኔ ልገልህ ስመጣ አንተ ግን ልትገለኝ አልመጣህም ይለዋል ምዕራፍ 24 ላይ። ጠጋ ብላችሁ ምዕራፍ 26 ደግሞ ስታነቡት እንደገና ሳኦል ዳዊትን ሊገለው ይፈልጋል። የሁላችሁ አንድ ነገር ልብ በሉ። እግዚአብሔር መንፈስ ከሳኦል ላይ ከተወሰደ በኋላ ሳኦል ውስጥ ክፉ መንፈስ ገብቶበት ነበረ። ዳዊትን የሚያሳድድ ክፉ መንፈስ። ዳዊት በገናን እየደረደረ ለሳኦል እረፍት የሚሰጥ ልጅ። ሳኦል ግን ዳዊትን ሊገድል ይፈልጋል። ቅባት ያለባችሁ ሰዎች፣ እግዚአብሔር ከኔ ጋር ነው የምትሉ ሰዎች፣ እግዚአብሔርን የምትፈልጉ ሰዎች፣ ደግሞ ስቃይ፣ ስደት፣ በሰዎች የተገፋችሁ፣ በሰዎች የተጠላችሁ ሰዎች ዛሬ አንድ ነገር ልንገራችሁ። ስለ ራሳችሁ አትዋጉ፣ ስለ ራሳችሁ አትሟገቱ። ስለ እናንተ የሚሟገት እግዚአብሔር እንዳለ ካወቃችሁ ልክ ዳዊት እንዳለው በእኔና በአንተ መካከል እግዚአብሔር ይፍረድ በሉ። እግዚአብሔር ጣልቃ ይገባላችኋል። እንግዲህ ምዕራፍ 26 ላይ መሄዳችሁ ስትመለከቱ ሳኦል ዳዊትን ያሳድደዋል። እንደገና ዳዊትን ለመግደል በምድረ በዳ ዳዊትን ያባረረዋል። ዛሬም ዳዊት እድል አግኝቶ፣ ዛሬም ሳኦል በተኛበት ስፍራ እድል አግኝቶ ሊገለው በሚችልበት በምቹ ሁኔታ ኦፖርቹኒቲ አግኝቶ በእንግዲህ ዳዊት እግዚአብሔር ጠላትህን የሚያሳድድህን ይኸው አሳልፎ ሰጥቶሃል፣ በለው ግደለው እያሉት መካሪዎቹ ዳዊትን ቢመክሩትም ዳዊት ኖ አለ።
እግዚአብሔር በቀባው ላይ እጄን አላነሳም፣ እጄን በደም አልቀባም። በእኔና በሳኦል መካከል እግዚአብሔር ይፍረድ። እኔ ጋር እውነት አለ፣ እኔ ጋር እግዚአብሔር አለ። ሰው ባያቀኝም፣ ሰው እንደ ሳኦል ባይረዳኝም እኔን የሚያውቅ እግዚአብሔር አለ። ቅን የሆነው ፈራጅ እግዚአብሔር አለ። እውነተኛ ፈራጅ እግዚአብሔር አለ። እግዚአብሔር ይፍረድ አለ። ዋው! እውነት በዚህ ቃል ላይ ቆሜ ልናገርባችሁ። እግዚአብሔር ይሟገትላችሁ፣ እግዚአብሔር ይፋረድላችሁ፣ እግዚአብሔር እውነታችሁ የተደበቀውን የእናንተን እውነት እግዚአብሔር በአደባባይ ይግለጥላችሁ። ምንም ሰዎች ቢገፏችሁ፣ እውነት ይዛችሁ ብትገፉም፣ የተደበቃችሁ ብትመስሉም እግዚአብሔር አምላክ በጌታ በኢየሱስ ስም ከእናንተ ጋር ይሁን። እግዚአብሔር ቀኙን ይስጣችሁ። በዚህ ምዕራፍ ላይ በምዕራፍ 26 ላይ ሳኦል ዳዊትን ቢያሳድደው፣ ሳኦል ዳዊትን ሊገድል ቢፈልግ፣ ዳዊት ግን ለሳኦል ምላሽን አልሰጠም። በዚህም ጊዜ ዳዊት አባቴ ሆይ ልገልህ በሚችልበት ሁኔታ ውስጥ ሆኜ ግን ራራውልህ ይለዋል። ራሩ፣ ለጠላቶቻችሁ ራሩ፣ ለሚያሳድዷችሁ ራሩ፣ ክፉ ለሆኑባችሁ ራሩ፣ ሊገሏችሁ ለሚፈልጉ ራሩ። ለዚህ ነው ጌታ ኢየሱስም ሲያስተምር ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ ያለው። ወገኖቼ ቦርን አጌን ያደረጋችሁ ክርስቲያኖች፣ ለሚጠሏችሁ ሰዎች፣ ለሚያሳድዷችሁ ሰዎች እናንተ መልካምን አድርጉላቸው። እናንተ መልካም ሁኑላቸው፣ ቸርነትን አድርጉላቸው። ልክ ምዕራፍ 24 ላይ ለሳኦል ቃል እንደገባው ሳኦል ከሞተ በኋላ ዳዊት የሳኦልን ቤት ላለማጥፋት ከዮናታን ቤት የቀረሰው አለ ወይ አለ። ቸርነትን የማደርግለት የእግዚአብሔርን መልካም ነገር የማሳየው ሰው ቀርቷል ወይ አለ። አዎ የተጣለ የተተወ የሚመስል ሜምፊቦስቴ አለ። ዋው! አስታወሰ ዳዊት የገባውን ቃል። ለጠላቶቻችሁ መልካምን አድርጉ። በተበደላችሁበት በዛ ሁኔታ ውስጥ ሆናችሁ የበደላችሁ ሰው፣ ያስከፋችሁ ሰው አቅም ሲኖራችሁ፣ ጉልበት ሲኖራችሁ መልሳችሁ አትበቀሉ። በቀል የእግዚአብሔር ነው። በቀል የእግዚአብሔር ነው። ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ መልካም አድርጉ። ክፉ አትሁኑ፣ ክፋትን በክፋት አትመልሱ። እግዚአብሔር አምላክ በዚህ ሰዓት ይህንን መልእክት ለምትሰሙ ሰዎች መልካም አድርጉ ይላችኋል። እኔ ነኝ የእናንተ ተሟጋች ይላችኋል እግዚአብሔር። እኔ ነኝ ስለ እናንተ የምዋጋው። ሃሌሉያ! እኔ ነኝ ስለ እናንተ የምፈርደው ይላችኋል እግዚአብሔር። ሃሌሉያ! እግዚአብሔር እውነተኛ ፈራጅ ነው። እግዚአብሔር ቅን ፈራጅ አምላክ ነው። ስለ ራሳችሁ አትሟገቱ፣ ስለ ራሳችሁ አትዋጉ። ያኔ እግዚአብሔር ከፍ ያደርጋችኋል። ያኔ እግዚአብሔር ስለ እናንተ ይሟገታል። የሚጠሏችሁ እያሉ፣ የሚያሳድዷችሁ እያሉ እግዚአብሔር በክብር ከፍ ያደርጋችኋል። ልዑል እግዚአብሔር ስሙ የተባረከ ይሁን። ስለዚህ ዛሬ ያለኝ መልእክት ለእናንተ ይህ ነው። ዳዊት ጠላቶቹን እንደወደደ እንደተንከባከበ እናንተም ለጠላቶቻችሁ መልካምን ነገር አድርጉ። ለከፋባችሁ አትጥፉ። አመፅን ላደረገባችሁ አመፅ አታድርጉ። ለእናንተ ሕይወት መጥፋት ምክንያት ለሆኑ እናንተን ለማጥፋት እናንተን ለመግደል ምክንያት ለሆኑ ሰዎች ሞትን አትፍረዱ። ቀኖች ሁኑ፣ መልካምን አድርጉ። የእግዚአብሔርን ቸርነት አሳዩአቸው። መልእክቴን ስለሰማችሁ አመሰግናችኋለሁ። እግዚአብሔር አምላክ ሁላችንንም ያግዝ። እግዚአብሔር አምላክ ሁላችንንም ይርዳ። እግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። ወዳችኋለሁ። ሰላም ሁኑ።